የሰዓቱ ዋና ዋና ዜናዎች መከላከያ ሰራዊት የቀድሞ የሰራዊት አባላት የነበሩ ዳግም እንዲቀላቀሉ ጥሪ ጀመረ። ከ940 ሚሊዮን ብር በላይ ወጪ የተደረገባቸው 4 የፀሐይ ኃይል ፕሮጀክት ተመረቁ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በነገው ዕለት ወደ ኢትዮጵያ ይመጣሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከቴህራን ጋር በምታደርገው ድርድር ያበለጸገችው ዩራኒየም በሙሉ እንድታስረክብና የበለጠ እንዳታበለጽግ ልታግድ ይገባልም አሉ። ዝርዝሩን እንመለከታለን። በቅድሚያም ከ940 ሚሊዮን ብር በላይ የተገነቡ 4 የፀሐይ ኃይል ፕሮጀክቶች ተመረቁ። ፕሮጀክቶቹ የተመረቁት በሶማሌ ክልል ሲሆን 24 ሰዓት አገልግሎት መስጠትም ጀምረዋል። የውሃና ኢነርጂ ሚኒስትር ዴኤታ ሱልጣን ወሊ በ200 ሚሊዮን ብር የተገነባው 350 ኪሎዋት ኃይል የሚያመነጨው ፕሮጀክት በስፍራው ተገኝተው ስራውን አስጀምረዋል። በስፍራው የተገኙት የኢትዮጵያ ኤሌክትሪክ ኃይል አገልግሎት ተወካይ 8369 የከተማና የገጠር መንደሮች የኤሌክትሪክ ኃይል ተጠቃሚ መሆኑን መመልከታቸውን ገልጸዋል። ከዋናው የኤሌክትሪክ ኃይል መስመር ርቀው የሚገኙ በርካታ የህብረተሰብ ክፍሎች ደግሞ በፀሐይ ኃይል ተጠቃሚም ሆነዋል። በአሁኑ ወቅት በሀገር አቀፍ ደረጃ 38 የፀሐይ ኃይል ማመንጫ ፕሮጀክቶች ሙሉ በሙሉ ተጠናቀው አገልግሎት እየሰጡ የሚገኙ ሲሆን በሶማሌ ክልል ብቻ 8 የፀሐይ ኃይል ማመንጫ ጣቢያዎች ለህብረተሰቡ አገልግሎት እየሰጡ እንደሚገኙ ከኢትዮጵያ ኤሌክትሪክ ኃይል አገልግሎት አይተናል። የኢትዮጵያ ኤሌክትሪክ አገልግሎት በማህበራዊ ትስስሩ ባወጣው መግለጫ በዛሬው ዕለት በሶማሌ ክልል በዲጊ፣ በኑስ ደሪቅ፣ በጋሻሞና በምርቃን የተገነቡ እነዚህ የፀሐይ ኃይል ማመንጫ ፕሮጀክቶች መመረቃቸውን ገልጿል። እነዚህ የፀሐይ ኃይል ማመንጫ ፕሮጀክቶች 1.8 ሜጋዋት ኃይል አጠቃላይ የማመንጨት አቅም ያላቸው መሆኑን በመግለጫው ተገልጿል። ሙሉ በሙሉ ወጪው የዓለም ባንክ የሸፈናቸው እነዚህ ፕሮጀክቶች ከ940 ሚሊዮን ብር በላይ ወጪ ተደርጎባቸዋል። ፕሮጀክቶቹ በጤናና በትምህርት ተቋማት ከ9500 በላይ ደንበኞች የኤሌክትሪክ ኃይል አገልግሎት ተጠቃሚ የሚያደርጉ እንደሆነም የታለመ ነው ተብሏል። ለፕሮጀክቱ ግንባታ 20.42 ኪሎ ሜትር የመካከለኛ መስመር ዝርጋታ የተደረገለት መሆኑንም በመግለጫው ላይ ሰፍሯል። በተያያዘም 78.46 ኪሎ ሜትር ዝቅተኛ መስመር ዝርጋታ እንዲሁም 21 የተለያዩ አቅም ያላቸው ትራንስፈርመሮች ስለመተከላቸውን አገልግሎቱ በሶሻል ሚዲያ ባወጣው መግለጫ ላይ ገልጿል። በአሁኑ ወቅት በሀገር አቀፍ ደረጃ 38 የፀሐይ ኃይል ማመንጫ ፕሮጀክቶች ሙሉ በሙሉ ተጠናቀው አገልግሎት እየሰጡም ነው ብሏል። በሌላ ዜናም መከላከያ ሰራዊት የቀድሞ የሰራዊት አባሉ የነበሩ ዳግም እንዲቀላቀሉ ጥሪ ማስተላለፍ ጀመረ። ከአሁን በፊት የመከላከያ ሰራዊት አባል የነበሩ ወደ ሰራዊቱ ለመመለስ የሚፈልጉትን ለመመዝገብ ማስታወቂያ አውጥቷል። የሀገር መከላከያ ሰራዊት ሚኒስቴር ከአሁኑ በፊት የመከላከያ ሰራዊት አባል የነበሩ በተለያየ ምክንያት ከሰራዊት የወጡና ተመልሶ ሰራዊቱን ለማገልገል ፍላጎትና ቁጭት አለኝ ያሉት እስከ አሁን የመመለስ እድል ያላገኙ አባላቱን መልሶ በሰራዊቱ እንዲያገለግሉ ነው ጥሪ ያስተላለፈው። ከ2018 ጀምሮ ተቋሙ ሳያሰናብታቸው በራሳቸው ጊዜ የወጡና በውትድርና ሀገራቸውን ተመልሶ ለማገልገል ሙሉ ፈቃደኛ የሆኑና በመውጣታቸው የተጸጸቱ የቀድሞ ሰራዊት ተመልሱልኝ ብሏል። ከዚህ በፊት የመከላከያ ሰራዊት አባል የነበሩና ከመስመራዊ ወታደር እስከ ምክትል መቶ አለቃ ማዕረግ ያሉ እድሜያቸው ከ17 ዓመት በታች ያልበለጣቸው መመለስ ይችላሉ። ከዚህም በፊት የመከላከያ ሰራዊት አባል የነበሩና ከምክትል መቶ አለቃ እስከ መቶ አለቃ ማዕረግ ያሉ እድሜያቸው ከ40 ያልበለጡት መመለስ ይችላሉ ብሏል። የሀገር መከላከያ ሰራዊት አሁን ካለው ወቅታዊ የሀገራችን ሁኔታ በመነሳት የጽንፈኛ ብሎ የጠራው የፋኖና የሸኔ አባል ያልሆኑ በማንኛውም በተለያየ ጸረ ሕዝብ ተግባር ያልተሳተፉና ከማንኛውም የፖለቲካ ድርጅት ወገንተኝነት ነጻ የሆኑና የመከላከያ ሰራዊት አባል የነበሩ መመለስ ይችላሉም ተብሏል። በወንጀልም ይሁን በፍትሐ ብሔር ተከሶ የፍርድ ቤት ክርክር የሌለባቸው በመከላከያ ሰራዊት መተዳደሪያ ደንብ መሰረት መብትና ግዴታቸውን አሁንም በተመደቡበት ቦታ ሁሉ ለማገልገል ፈቃደኛ ሊሆኑ ይገባል ሲልም ገልጿል። ከየትኛውም አጉል ሱሰኛ ነጻ የሆነና ወታደራዊ ወደ ሰራዊቱ ለመመለስ ፍላጎት ያላቸው ሙሉ ጤነኛ ያላቸውና የሕክምና ምርመራ ለማድረግ ፈቃደኛ የሆኑት በምርመራ ማለፍ የሚችሉ በመከላከያ ውሳኔ ያልወጡ ማንኛውም ተሰናባች የሰራዊቱ አባላት ሊሆኑ ይገባል ሲልም መከላከያ ሰራዊት ባወጣው
ደብዳቤ አስታውቋል። ይህ መስፈርት ማሟላት የሚችሉ የቀድሞ ሰራዊቱ አባላት ለአዲስ አበባና ለአካባቢው ተመዝጋቢዎች የመከላከያ ብሔራዊ ተጠባባቂ ኃይል ማደራጃና ማስተባበሪያ ቢሮ አምባሳደር በሚገኘው የመከላከያ ግቢ መጥተው ተመዝገቡ ብሏል። ለክልል ተመዝጋቢዎች በየአካባቢያቸው ባሉ የዞን፣ የወረዳ፣ የአስተዳደር እና የጸጥታ ቢሮ ወይም ሚሊሻ ጽሕፈት ቤት በአካል በመቅረብ መመዝገብ የሚችሉ መሆኑን እገልጻለሁ ሲል የሀገር መከላከያ ሰራዊት ባወጣው መግለጫ ገልጿል። ከየካቲት 5 ቀን 2018 ጀምሮ ባሉት ተከታታይ ስራ ቀናትም ተመዝገቡ ብሏል። ይህ ዘገባ ከወጣ በኋላ ህወሓትና የኤርትራ መንግስት ኢትዮጵያ ለጦርነት እየተዘጋጀች ነው የሚለው መረጃ የሚያረጋግጥ ነውም እየተባለ ነው። የሰሜኑ ጦርነት ከመጀመሩ ከቀናት በፊት መንግስት ለቀድሞ የሰራዊት አባላት ጥሪ አድርጎ እንደነበር የሚታወስ ሲሆን የአሁኑ አምባሳደር የቀድሞ የጦር ጀነራል ባጫ ደበሌ፣ ጀነራል አበባ አያሌውን ጨምሮ ሌሎችም ከፍተኛ የአሁን የጦር መኮንኖች ዳግም ወደ ጦር እንዲቀላቅሉ ምክንያትም ሆኗል። ወደ ሌላኛው ዜና ስናልፍ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን በነገው ዕለት በኢትዮጵያ ጉብኝት ሊያደርጉ መሆኑ ተነገረ። የሀገሪቱ የኮሚኒኬሽን ቢሮ ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድ ባደረጉላቸው ግብዣ መሰረት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በነገው ዕለት በኢትዮጵያ ለአንድ ቀናት ጉብኝት እንደሚያደርጉ ተገልጿል። የቱርክ መሪ ኤርዶሃንና ጠቅላይ ሚኒስትር አብይ አህመድ በሁለትዮሽና በቀጠናው ጉዳዮች ይመክራሉም ተብሏል። የቱርክ መሪ በኢትዮጵያ በሚያደርጉት ጉብኝት በርካታ ስምምነቶች ይፈረማሉ ተብሎም እንደሚጠበቅ የሀገሪቱ ኮሚኒኬሽን ቢሮ አስታውቋል። በአፍሪካ ቀንድ አካባቢ የተጠናከረ የመጣው ውጥረት በከፍተኛ ሁኔታ የምዕራባውያንና የመካከለኛው ምስራቅ ሀገራት ትኩረት በሳበበት በአሁኑ ወቅት የቱርክ ፕሬዝዳንት በአካባቢው ባለው ሁኔታ ውስጥ ዋነኛ ተዋናይ ወደ ሆኑት ሁለቱ ሀገራት በዚህ ሳምንትም ጉብኝት ያደርጋሉ። በዚህ መሰረት ፕሬዝዳንት ረሲብ ታይብ ኤርዶሃን ሰኞ የካቲት 9 ቀን 2018 ዓ.ም ወደ ተባበሩት አረብ ኤሚሬትስ እንዲሁም ማክሰኞ ወደ ኢትዮጵያ በማምራት ከሀገራቱ መሪዎች ጋር ውይይት እንደሚያደርጉ በቀጠናው ጉዳዮች ላይም እንደሚመክሩ ጽሕፈት ቤታቸው አስታውቋል። ፕሬዝዳንት ኤርዶሃን የቅርብ ወዳጅ በሆኑት ሁለቱ ሀገራት በሚያደርጉት ጉብኝት በጋራ ጉዳዮች፣ በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶች እንደሚፈርሙም ተገልጿል። ምንም እንኳን ባይጠቀስም ሶስቱ ሀገራት በሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ በርስ ጦርነትም እንዲሁም ሶማሊያን በሚመለከቱ ጉዳዮች ላይ ንግግር እንደሚኖርም ይጠበቃል ተብሏል። ቱርክ በኢትዮጵያና በሶማሊያ ባለስልጣናት መካከል የተካሄደው ቀጥተኛ ያልሆነ ስብሰባዎችን አስተናግዳለች። በመጨረሻም በታህሳስ 2017 ዓ.ም አብይ አህመድና የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ወደ ቱርክ ተጉዘው ስምምነት መፈራረማቸውም ይታወሳል። የቱርክ ፕሬዝዳንት ረሲብ ታይብ ኤርዶሃን መሀል ላይ ተቀምጠው በፈጸሙት ስምምነት ላይ ሁለቱ ሀገራት አንዳቸው ሌላኛውን ሉዓላዊነትና ነጻነት እውቅና ሰጥተዋል። ሩሲያ በአውሮፓውያኑ 2022 ዩክሬን ላይ ሙሉ በሙሉ ወረራ ከከፈተች ጊዜ አንስቶ ቱርክ ዩክሬንና ሩሲያን ለማስታረቅ የተዘጋጀች በርካታ ዙር ድርድሮች ኢስታንቡል ከተማ ውስጥ አስተናግዳለች። የመጨረሻ ንግግርም የተካሄደው በሰኔ 2025 ነበር። በሌላ ዜና እሁድ ጠዋት እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸውን የፍልስጤም የመከላከያና የጤና ባለሙያዎች ተናገሩ። የፍልስጤም ቀይ ጨረቃ በሰሜናዊ ጋዛ ድንኳን ላይ በተሰበሰቡ ሰዎች ላይ በደረሰ ጥቃት 6 ሰዎች ሲገደሉ በደቡባዊው የሰርጡ ክፍል በሌላ ጥቃት ደግሞ 5 ሰዎች መገደላቸውን ገልጿል። የእስራኤል የመከላከያ ኃይል ከሐማስ ጋር የተደረሰውን የተኩስ አቁም የጣሱ የሽብር ኢላማዎችን ማጥቃቱንና በዋሻ ውስጥ ለውስጥ የእስራኤል ጦር ወደሚቆጣጠረው የሰርጡ አካባቢ የዘለቁ ታጣቂዎችን መግደላቸውን አስታውቀዋል። የእስራኤል ጦርና ሐማስ የተኩስ አቁም ስምምነት ባለፈው ጥቅምት መጀመሪያ ላይ ከደረሱ ወዲህ በየቀኑ በሚደርሱ ጥቃቶች እርስ በርስ ይወነጃጀላሉ። የጋዛ የሲቪል መከላከያ በአየር ጥቃቱ 11 ሰዎች መገደላቸውን ሲገልጽ የአልሼፍ ሆስፒታል የጤና ባለሙያዎች ከጥቃቱ በተጨማሪ 12ኛ ሰው በተኩስ ልውውጡ መገደሉን ተናግረዋል። በሐማስ የሚመራው የጋዛ ጤና ሚኒስቴር የተኩስ አቁም ስምምነቱ ከተፈረመ ወዲህ ቢያንስ 600 ፍልስጤማውያን ተገድሏል። ትናንት የእስራኤል ጥቃት ሁለተኛው የተኩስ አቁም ስምምነት ምዕራፍ ለመተግበር ዝግጁ እየተደረገ ባለበት ወቅት የተፈጸመ ነው። በየካቲት ወር እስራኤል በጋዛ ባደረሰችው አየር ጥቃቶች ቢያንስ 32 ሰዎች መገደላቸውን የአካባቢው ባለስልጣናት ተናግረዋል።
በተያያዘ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከቴህራን ጋር በምታደርገው ድርድር ያበለጸገችውን ዩራኒየም ሙሉ እንድታስረክብና የበለጠ እንዳታበለጽግ ልታግድ ይገባል አሉ። ጠቅላይ ሚኒስትሩ እሁድ ዕለት በኢየሩሳሌም ባደረጉት ንግግር በአሜሪካና በኢራን መካከል በሚካሄዱ የኒኩለር ድርድር ወቅት መኖር ስላለባቸው ቅድመ ሁኔታዎች ዘርዝረዋል። ሁሉም የበለጸጉ ዩራኒየሞች ከኢራን መውጣት አለባቸው ያሉት ኔታንያሁ ምንም የማበልጸግ አቅም መኖር የለበትም ሲሉም ተናግረዋል። ኔታንያሁ ይህን ያሉት የኢራንና የአሜሪካ ባለስልጣናት ማክሰኞ በስዊትዘርላንድ ለሚካሄደው ሁለተኛው ዙር ድርድር የተዘጋጁ ባለበት ወቅት ነው። ኢራን የኒኩለር ስምምነት ላይ ለመድረስ አሜሪካ ማዕቀቦቹ የምታነሳ ከሆነ ለማመቻቸት ዝግጁ መሆኗን የኢራኑ ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫቲክ በቴህራን ለቢቢሲ ተናግረዋል።